በስህተት ወይም በአጋጣሚ ጠቃሚ የሆኑ ዶክመንቶች ወይም ፎቶዎች ጠፍቶብዎት ያውቃል? በጣም አስፈላጊ የሆነ ፋይል ከፍላሽ ላይ ወይም ከኮምፒውተሮት ላይ በአጋጣሚ ጠፍቶብዎት የሚያውቅ ከሆነ ይሄ ቪዲዮ ለእርሶ ነው። ዛሬ ሪኩቫ በሚባል የሪከቨሪ ቱል በቀላሉ እንዴት ፋይላችንን ሪከቨር ማድረግ እንደምንችል እናያለን። ሰላም ቤተሰቦች፣ ወደ አልፋቴክ እንኳን በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቴሌግራም ቻናላችንንም ጆይን በማድረግ የተለያዩ ቲፖችንና ሶፍትዌሮችን ያገኛሉ። የቻናላችንን ሊንክ በዩቲዩብ ዲስክሪፕሽናችን ላይ እናስቀምጣለን። ከዚህ በመቀጠል እንዴት እንደሚሰራ ሪኩቫ እሱን ቪዲዮ እያየን ፍላሻችን ላይ ፋይል ሪከቨር እያደረግን በቀላል መንገድ እናያለን። ወደ ቪዲዮ ከመግባታችን በፊት አንዳንድ ጠቃሚ ነገሮች ልንገራችሁ። ፋይል በአጋጣሚም ሆነ ሲደለትብን ያ ፋይል ኮምፕሊትሊ ከተደለተበት ፍላሽ ሆነም ሃርድ ዲስክ ላይ አይጠፋም። ይደብቀውና ለሌላ ፋይል እንዲጭንለት ቦታ ስፔስ ይለቅልናል እንጂ ያ በሚሆንበት ጊዜ እኛ ማድረግ ያለብን ሪከቨር ከማድረጋችን በፊት ሌላ ማንኛውም አይነት ፋይል እዛ ፍላሽ ላይ ኮፒ ማድረግ የለብንም። ለምን ኦቨርራይት ካረገብን ያኛውን ፋይል ዲግ አድርጎ ለማግኘት ይከብደናል፣ ኮራፕትም የሆነ ይሄድብናል ላዩ ላይ ኦቨርራይት ስናደርግ። ስለዚህ ማድረግ ያለብን ሁሌም ሪከቨር የምናደርገው ፋይል ከሆነ ሌላ ነገር ኦቨርራይት ማድረግ የለብንም። ቀጥታ ፍላሻችንን በመሰካት ሶፍትዌራችንን ጭነን እንሞክራለን። ይከተሉን። እዚህ ቴሌግራም ቻናላችን ላይ ሪኩቫ ሴታፕ የሚለውን ደብል ክሊክ እንለውና የስ ብለን እንፈቅድለታለን። በመቀጠል ራን እስኪያደርግ እንጠብቅና ኢንስቶል እንለዋለን። ኢንስቶል አድርጎ ጨርሷል። እቺ ቪው ሪሊዝ ኖት የምትሏል አንክሊክ አድርገን ራን ሪኩቫን በለው። ይኸውና ኢንተርፌሱ የሚመጣው። ኔክስት ብለን እዚህ ጋር እንትን እንላለን። ከማለታችን በፊት ሪከቨር የምናደርገውን ፍላሽ እንሰካ። ፍላሻችን ገብቷል። ቼክ እናደርግ። ይኸውና አልፋ ይሄኛው ፋይል ለምሳሌ ለዶሚኒስትሬሽን ያስቀመጥኩላችሁ ቪዲዮ አለን፣ ፒዲኤፍ ፋይል አለን እና የተለያዩ ፎቶዎች አሉን። እነዚህን ሰሌክት ኦል ብለን ፐርማነንትሊ ዲሌት እናደርገው እንድንሞክረውና ቴስት እያደረግነው እንደሚሰራ ቼክ ለማድረግ ነው። ከዛም በኋላ አሁን ሁሌም ሪከቨር የምታደርጉትን ፍላሽ ድራይቭ ሌተሩን እዩ። ይሄ ለምሳሌ ዲ ነው። ዘግተን አሁን እኛ የምንፈልገው እዚህ ጋር አማራጭ አለ፣ የጠፋብንን አይነት ፋይሎች ማለት ነው። ምስል ከፈለጋችሁ ብቻ ምስል ላይ እናደርጋለን። ፒክቸርስ፣ ሚውዚክም እንደዛው፣ ዶክመንትም፣ ፒዲኤፎችን፣ የተለያዩ ወርዶችን፣ ቪዲዮም ሲሆን ቪዲዮ። እኛ አሁን ለምሳሌ የሁሉም ፒክቸርም አለን ዶክመንትም አለን። ስለዚህ ኦል ብለን ሰርች እንዲያደርግ እንፈልጋለን። እዚህ ጋር ቀጣዩ ፔጅ ላይ የሚያመጣልን የፋይላችን ሎኬሽን የት ነው የሚለው ነው። እኛ አሁን ስፔሲፊክ የሆነ ነገር ላይ ስለምንፈልግ ኢን ስፔሲፊክ ሎኬሽን ብለን እዚህ ጋር ብራውዝ በማድረግ የፍላሻችን ጋር እንሄዳለን ማለት ነው። ፍላሻችን አልፋቴክ ያው ዲ የሚለው ነው። እሱን እንመርጥና ኦኬ እንላለን። ከዛን ኔክስት ስንለው እዚህ ጋር አሁን ምርጫ አለን። አሁን ኢኔብል ዲፕ ስካን ካልነው በመጀመሪያው ዝም ብሎ ቀለል ባለ ወይ ስካን ያደርግና በእሱ ላይ ፋይላችንን ካላገኘ ራሱ ዲፕ ስካን እንዲያደርግ ነው። ይህንን አማራጭ ቲክ ካላደረግን ደግሞ በኋላ ላይ ስካን ካደረገ በኋላ ካጣው በአድቫንስ ኦፕሽን ዲፕ ስካን የሚለውን ፊቸር ማብራት እንችላለን። ስለዚህ አሁንም አብርተ ነው ብንሄድ ወደ ስካኑ ምንም የሚጎዳ ነገር ስለሌለው ስታርት እንለዋለን። ጊዜ ይወስዳል ስካን እስኪያደርግ እንደ ፍላሻችሁ ሳይዝ እና እንደነበራችሁ ፍላሹ ላይ እንደነበራችሁ ፋይል ይወሰናል። ስለዚህ ይህን ፓርት ፈጠን አድርጌ ትንሽ አሳልፌው ሲጨርስ ወደ መጨረሻው አካባቢ ደግሞ የሚያመጣልን ሪዛልት እናያለን።
እንደምታዩት ስካን አድርጎ ከጨረሰ በኋላ ፋይሎችን አምጥቶልኛል። እነዚህ ማለት ከዚህም በፊት የነበሩ የተለያዩ ፋይሎችን ነው ያመጣው። ለምሳሌ አሁን ይሄ ቪዲዮ ነበረ። ይችኛዋም አንድ ፒዲኤፍ ነበረችን። እዚህ ጋር ፎቶዎች ነበሩን። እነሱን ፎቶዎች ይኸውና እነዚህን አምጥቶልናል ማለት ነው። ይሄ ማለት ሮ እንደሆነ ፋይል ነው። ቀጣይ የምናደርገው ይሄንን ስካን አድርጎ ያገኘልንን ፋይል ወደ ሌላ ነገር ነው ወስደን የምናስቀምጠው እንጂ ራሱ ፍላሽ ላይ ሴቭ ማድረግ የለብንም። ሁሌም ይሄን ነገር ማስታወስ አለባችሁ። ለምን ካስቀመጥነው እዛው ላይ መልሰን ኮራፕት ያደርጋል። በስትክክልም ላይ ያስቀምጥልን ይችላል። ስለዚህ ዴስክቶፓችን ላይ በመሄድ ዝም ብለን የሆነ ፎልደር ከፍታል። ለምሳሌ እኔ የከፈትኩት ይሄ ኤምፒቲ የሚል ፎልደር አለ። ይሄ እዚህ ፎልደር ውስጥ ሪከቨር ያደረገልኝም ፋይል አስገባዋለሁ። ቀጣይ የምናደርገው እዚሽ ጋር በመምጣት ሪከቨር ሲለን ሎኬሽን ያስመርጠናል። እኔ ዴስክቶፕ ላይ ነበር። ዴስክቶፕ እቹት ኤምፒቲ የምትሏ ፎልደር ውስጥ ኦኬ ለውና ራሱ ሪከቨር ማድረግ ይጀምርልናል። ጨረሰ ሪከቨር አድርጎ። እስቲ ሄደን ፋይላችንን እኔ በትክክል መመለሱን ቺን ፎልደር እንክፈት። ይኸው እንዳልኳችሁ ሁሉንም ፋይል በስርዓት መልሶልኛል እንዳለ እንደምታዩት። ይኸው ፋይሉ ይኸው ፒክቸሮቹን እነዚህና እንዳለ መልሶልኛል። እንግዲህ እናንተም ይሄንን አፕሊኬሽን ከቴሌግራም ቻናላችን ላይ በማውረድ እንዲሁ እኔ እንደሞከርኩት በማድረግ ሞክራችሁ የጠፋባችሁን ፋይል ሪከቨር አድርጉ። ኮሜንት ካላችሁ ስለዚህ ቪዲዮ ወይም ሌላም እንድሰራላችሁ የምታስቡት ቪዲዮ ካለ በኮሜንት ላይ አስቀምጡልኝ። የቴሌግራም ቻናላችንን ጆይን ያድርጉ። እንደዚህ አይነት ችግር ለገጠሙ ጓደኛችሁ ስፔሻሊ ፎቶ ቤት ለሚሰሩ ጓደኞቻችሁ በጣም ብዙ ፋይል እየጠፋ ለተቸገሩ ጓደኞቻችሁ ሼር አድርጉልኝ ቪዲዮውን። በሌላ ቪዲዮ እስክንገናኝ መልካም ጊዜ